አሊ ቢራ የኦሮሞ ሙዚቃ ንጉስ ብቻ ሳይሆን የኢትዮጵያ የጥበብ ዓለም ትልቅ ባለውለታ ነው። አሊ ቢራ ትክክለኛ ስሙ አሊ መሐመድ ሙሳ ሲሆን በግንቦት ወር 1940 ዓመተ ምህረት በድሬዳዋ ከተማ ተወለደ። ገና በለጋ ዕድሜው ነበር ለሙዚቃ ያለውን ፍቅር ያሳየው። በ13 ዓመቱ በ1954 ዓመተ ምህረት አፍራንቀሎ የተሰኘው የባህል ቡድን ውስጥ በመቀላቀል የጥበብ ጉዞውን ጀመረ። ቢራ የሚለውንም ስም ያገኘው ለመጀመሪያ ጊዜ በመድረክ ላይ በተጫወተው ቢራ ዳባሬ የሚለውን ዘፈን ተከትሎ ነው። ከዚያ በኋላ በህዝብ ዘንድ አሊ ቢራ ተብሎ መጠራት ጀመረ። አሊ ድምፃዊ ብቻ ሳይሆን የሙዚቃ መሳሪያዎችን በተለይም ጊታርን በመጫወት ግጥም በመጻፍና ዜማ በመድረስ የተካነ ነበር። በኦሮምኛ፣ በአማርኛ፣ በሶማሊኛ፣ በአፋርኛ፣ በሐረሪ፣ በአረብኛና በሌሎችም ቋንቋዎች በመስፈን የሚታወቅ የብዙ ቋንቋዎች ሊቅ ነበር። በሙዚቃው ዓለም ላበረከተው አስተዋጽኦ አዲስ አበባ ዩኒቨርሲቲና የጅማ ዩኒቨርሲቲ የክብር ዶክትሬት ሰጥተውታል። አሊ ቢራ ስኬታማ የሆነ የትዳር ህይወት ቢኖረው የስጋ ልጆችን ግን አላፈራም ነበር። በተለያዩ ቃለ መጠይቆችም ላይ የኔ ልጆች መላው የኢትዮጵያ ህዝብና የሙዚቃ አድናቂዎች ናቸው በማለት ይናገር ነበር። ይህ ታላቅ የጥበብ ሰው ረጅም ጊዜ በሙያው ላይ ቆይቶ ጥቅምት 27 ቀን 2015 ዓ.ም በ75 ዓመቱ በሆስፒታል በሕክምና ሲረዳ ቆይቶ ከዚህ ዓለም በሞት ተለይቶናል። ስሙ ለትውልድ እንዲሸጋገር በአዲስ አበባ ላፍቶ ክፍለ ከተማ ልዩ ስሙ ጋርመንት አደባባይ ሰኔ 2 ቀን 2016 ዓ.ም የከተማዋ ከፍተኛ አመራሮችና የአርቲስቱ ባለቤት ተገኝተው በኢትዮጵያ ዘመናዊ ሙዚቃ ውስጥ ላበረከተው የላቀ አስተዋጽኦና ለነበረው ሀገራዊ ፋይዳ እውቅና ለመስጠት የመታሰቢያ ሐውልት በስሙ አደባባይ ሰይመውለታል። አሊ ቢራ ከ100 በላይ የማይረሱ ስራዎችን ለታሪክ ጥሎ አልፏል። የእርሱ ሙዚቃዎች ዛሬም ድረስ አዲስ አበባ እንዲሁም ሌሎች ሀገሮች ላይ የሚሰሙ የሚደመጡና የሚታወሱ ስራዎችን አበርክቶ ማለፉ የተረጋገጠ ነው። እንደማ የፊትንዳካ እንደማ የፊትንዳካ ጋረፈተባሃ ሂሩት በቀለ ከ50ዎቹ መጀመሪያ እስከ 80ዎቹ መጨረሻ ድረስ በጊዜው ኢትዮጵያ ካፈራቻቸው ጥቂት ስመጥር የሴት አርቲስቶች መካከል አንዷ ነበረች። ሂሩት በቀለ በኢትዮጵያ ዘመን አቆጣጠር መስከረም 28 ቀን 1935 በአዲስ አበባ ከተማ ልዩ ስሙ ቀበና በሚባል ቦታ ተወለደች። በጓደኞቿና በሰፈር ወጣቶች ገፋፊነት የሙዚቃ ድንቅ ችሎታዋን በመያዝ በ1951 ወደ ምድር ጦር የሙዚቃ ክፍል ተቀላቅላለች። ቀጥሎም በ1952 ከምድር ጦር የሙዚቃ ክፍል የፖሊስ ሰራዊት ኦርኬስትራ ጋር በመንቀሳቀስ ለተወዳጆቿ ስራዎቿን ማቅርባለች። ተወዳጇ የቀድሞ ድምፃዊ ከ200 በላይ ሙዚቃዎችን የተጫወተችና ለህዝብ ጆሮ ያደረሰች ሲሆን 38 የሸክላ የታተሙ 14 ካሴቶችንም ለአድናቂዎቿ አበርክታ ነበር። ሂሩት በቀለ የ7 ልጆች እናት፣ የ10 ልጆች አያት እንዲሁም የ7 ልጆች ቅድመ አያትነትንም ተችሯታል። ሂሩት በቀለ በሙዚቃው ዓለም በነበረችበት ጊዜ ከፍተኛ አድናቆትና ዝናን ያተረፈች በብዙ አድናቂዎቿ ዘንድ ልዩ ቦታ ያላት እንደሆነችም ይታመናል። ባደረባት የስኳር ህመም በሀገር ውስጥና በውጪ ለረጅም ጊዜ ሕክምና ስትከታተል ቆይታ ግንቦት 4 2015 በተወለደች በ80 ዓመቷ ከዚህ ዓለም በሞት አልፋለች። ኪሮስ አለማየሁ በ1940 ዓመተ ምህረት በትግራይ ክልል ተንቤን አብያዲ ተወለደ። ገና በልጅነቱ ለሙዚቃ የነበረው ፍቅርና ተሰጥኦ ጎልቶ ይታይ ነበር። በቤተ ክርስቲያን ትምህርት ውስጥ ማለፉ ለወደፊት የሙዚቃ ድምፁ ጥንካሬና ለግጥም አጻጻፉ መሰረት እንደሆነለትም ይናገራል። ኪሮስ በወጣትነቱ ወደ አዲስ አበባ በመምጣት በተለያዩ የሙዚቃ ባንዶች ውስጥ ሰርቷል። በተለይም በራስ ባንድ ውስጥ የነበረው ቆይታ ለዝናው መውጣት ትልቅ አስተዋጽኦ አድርጎለታል። የሙዚቃ ስልቱ የትግርኛ ሙዚቃን ከዘመናዊ ሙዚቃ መሳሪያዎች ስልቶች ጋር በማዋሃድ ማራኪ በሆነ መልኩ በማቅረብ ይታወቃል። የተንቤን አንበሳ የሚል ቅጽል ስም የሚጠራ ነበር። አደይ መማሬ፣ ሰላም ለኩሉና ሌሎች በርካታ ተወዳጅ ስራዎችን ለህዝብ አበርክቷል። ሙዚቃዎቹ ከፍቅር ባለፈ በማህበራዊ ትስስርና ባህልን የሚያንጸባርቁ ነበሩ። ኪሮስ በድምፁ ብቻ ሳይሆን በመድረክ አቀራረቡ፣ በጭፈራ ስልቱና በደግነቱ በብዙዎች ዘንድ ይወደድም ነበር። በትግርኛና በአማርኛ ቋንቋዎች በመጫወት በሁለቱ ባህሎች መካከል የጥበብ ድልድይ ሆኖ አገልግሏል። ኪሮስ አለማየሁ ባለትዳርና የ7 ልጆች አባት ነበረ። እንደሚታወቀው ኪሮስ በስራዎቹ ላይ ለቤተሰብና ለልጆቹ ትልቅ ፍቅርና ቦታ ነበረው። ልጆቹ የአባታቸውን የጥበብ አሻራ ለማስቀጠልና ስሙን በክብር ለማስታወስ በተለያዩ ጊዜያት በሚዘጋጁ የመታሰቢያ ዝግጅቶች ላይ ይታዩ ነበር። በተለይም ታላቅ ልጁ ብርሃነ ኪሮስ
የአባቱን ስራዎች በድጋሚ በማንቀሳቀስና የኪሮስን ታሪክ ለትውልድ በማስተላለፍ ረገድ ንቁ ተሳትፎ ሲያደርግ ይስተዋላል። ይህ ዝነኛ ድምፃዊ በ1986 ዓ.ም ለአውሮፓውያን አቆጣጠር በ1994 ዓ.ም ከዚህ ዓለም በሞት ተለይቶናል።